ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ትሬንድ የሆነውን ተወዳጁን የኮጃ ስዊት አሰራር ነው ማሳያችሁ። በጣም ብዙ ሰዎች በፍቅር ይወዱታል እና እናንተ እንዲህ በቀላሉ ቤታችሁ ውስጥ እንደምታዘጋጁ በጣም በፍጥነትና ቀለል ባለ መንገድ እንዴት ማዘጋጀት እንዳለብን አሳያችኋለሁ። እርግጠኛ ነኝ ትወዱታላችሁ። በጣም እኔ ብዙ ጊዜ አዘጋጅቼው ብዙ ሰዎች በጣም በፍቅር ወደውት ነው ይበሉትና እንዴት እንደምሰራ አሳያችኋለሁ። እንደምታዩት ይህን ይመስላል። በጣም እንዲሁ ራሱ የሚያስጎመጀው ቴስቱ ደግሞ በጣም ለየት ያለ ነው። እሺ ጓደኞቼ፣ ወደ አሰራሩ ከመሄዴ በፊት ቢዮ ላይ የዩቲዩብ ቻናሌ ሊንክ አለ። አዲስ ቪዲዮ ለቅቅ ያለው በተፈጥሯዊ መንገድ የተዘጋጀ የፀጉር ሻምፖ ለቅቅ ያለው ፀጉራችሁ ለተጎዳ እሱን መጠቀም ለምትፈልጉ ገብታችሁ ዩቲዩብ ላይ ማግኘት ትችላላችሁ። በዛም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ የጁስ መፍጫ ማሽን ካዘጋጀን በኋላ እዚህ ጋር የምትመለከቱት ክሬም አንዱን ያስፈልገናል። በአረበኛ ግሽጣ ይሉታል። ከዛን እዚህ ጋር ደግሞ ጅብን ኬሪ ወይ ደግሞ ክሬም ቺዝ 6ቱን ፍሬ ጨምሬያለሁ። ከዛን እዚህ ጋር ደግሞ ኮንደንስ ሩብ ብርጭቆ ወይ ደግሞ 1/3 እንጨምራለን ማለት ነው። ከዛን እሱ ከጨመርን በኋላ የሚያስፈልገን 1 እሽግ ድሪም ዋይፕ ያስፈልገናል ወይ ደግሞ የፓውደሩ ክሬም ማለት ነው። እሱን 1 እሽግ ከጨመርን በኋላ እዚህ ጋር የምትመለከቱት የዋይፕ ክሬም ደግሞ 1/2 ወይ ደግሞ ግማሽ ኮብ እንጨምራለን። ከዛን አንድ ላይ እመተዋለን ማለት ነው። ለ2 ደቂቃ ያህል በዚህ መልኩ እናቆያለን በደንብ አድርገን ማለት ነው። በደንብ መዋሃድ አለበት። ለ2 ደቂቃ ያህል ካዋሃድን በኋላ ወደ ቀጣዩ ስራችን እንሄዳለን። ክሬሙን በዚህ መልኩ ካዘጋጀን በኋላ ወደ ቀጣዩ ስራችን ስንሄድ እዚህ ጋር የሚያስፈልገን ብስኩት ነው። የማር ብስኩት ብታገኙ አሪፍ ነው። እሱን ከሌላችሁ ደግሞ የሻይ ብስኩት መጠቀም ትችላላችሁ። ከዛን እሱን ከፈጨው በኋላ ብስኩቱን የተወሰነ ከፈጨውኝ በኋላ እዚህ ጋር ደግሞ የኬክ መስሪያ ሳህን እንደዚህ አይነት ካላችሁ አሪፍ ነው። አሁን ፋሽን ነው፣ በእንደዚህ አይነት ሳህን ነው የሚዘጋጀው። ከሌላችሁም ደግሞ ባላችሁ ሳህን ማዘጋጀት ትችላላችሁ። ከዛን ብስኩት እንደዚህ በወተት ውስጥ እየነከርን እንደረድራለን ከስር። ከዛን አሁን ያዘጋጀነውን ክሬም ደግሞ ከላይ እናደርጋለን እንደዚህ እንደምታዩት ማለት ነው። በመቀጠል አሁን የፈጨነውን ብስኩት ደግሞ እንደዚህ ከላይ እናነሰንሳለን። አሁንም ከስር ልክ እንዳደረግነው ብስኩት እናደርጋለን። ከዛን ክሬም እናደርጋለን። ከክሬሙ ላይ ደግሞ የፈጨነውን የብስኩቱን ፓውደር እነሰንሳለን ማለት ነው። በዚህ መልኩ ልክ እንደምትመለከቱት በዚህ መልኩ እስከ በቃን ክሬም እስከ በቃን ድረስ መሄድ እንችላለን ማለት። በነገራችን ላይ ይሄ ስዊት በጣም ፋሽን ነው። አሁን ላይ ብዙዎች እንደዚህ ጣፋጭ ነገር ሲፈልጉ ይሄንን ነው አሁን ላይ እያዘዙ ያሉትና በጣም ተወዳጅ ነው። እናንተ በቤታችሁ ሞክሩት። እንደምትመለከቱት መጨረሻው እንግዲህ ብስኩት ነው የሚሆነው። ከዛ ብስኩቱን ከላይ እንደዚህ ካደረግን በኋላ በላስቲክ እንሸፍነውና ፍሪጅ ውስጥ እናደርገዋለን ለ3 ሰዓት ወይ ለ4 ሰዓት እንደዚህ አትክልት እናስቀምጥበት ማለት ነው። ላይ የበረዶ ክፍል ሳይሆን ከዛን ከ3 ሰዓት ወይ ከ4 ሰዓት በኋላ እዚህ ጋር እንግዲህ እንደምትመለከቱት የተጠቀምኩት ጀለክሲ ነው። 3 እሽጉን ሳህን ላይ ካደረግኩ በኋላ ግማሽ ኩብ የዋይፕ ክሬም ጨመርኩኝና ማይክሮዌቭ ውስጥ ጨምሬ አቀለጥኩት ማለት ነው። አንድ ላይ ካዋህድኩ በኋላ ነው ከላይ እዚህ ጋር ማፈሰው ማለት ነው። እና አላሳያችሁም ክሬሙ ጋር አንድ ላይ ስቀላቅል ሶሪ። ከዛን እንግዲህ እንደምትመለከቱት በዚህ መልኩ እንግዲህ ከላይ ቾኮላቱን እናደርጋለን ማለት ነው። ነገር ግን ቾኮላቱን ልክ ልንቆርስ ስንል ብናደርግ አሪፍ ነው። እንደዚህ ሲሆን አሪፍ ነው ማለት ነው። እንግዲህ እንደምትመለከቱት በስተመጨረሻ የኮጃ ስዊት ይሄን ይመስላል። በጣም ብዙዎች በፍቅር የሚወዱት ተወዳጅ ስዊት ነው አሁን ላይ ማለት ነው። እና እናንተ በቤታችሁ እንደዚህ በቀላሉ ማዘጋጀት ትችላላችሁ። ይሄን ይመስላል። እኔ አንዴ ስሰራው በደቂቃ ነው የሚያልቀው ማለት ነው። አንዴ በልታችሁ መብላት ከጀመራችሁ ማቆም አትችሉት። በጣም ቆንጆ ለየት ያለ ቴስት ነው ያለው። እና ደግሞ ቾኮላቱ የግድ እኔ የተጠቀምኩት መሆን የለበትም። የምትወዱትን ማንኛውንም ቾኮላት መጠቀም ትችላላችሁ ከላይ ማለት ነው። ነገር ግን እኔ የተጠቀምኩትን ብትጠቀሙ በጣም ቆንጆ ነው። የጀለክሲ ስሙዝ ሚልክ የሚለው በጣም ቆንጆ ነው። ከምንም ጋር ቅልቅል የሌለው ቾኮላት ማለት ነው። እና ደግሞ በጣም ቆንጆ ቴስት ስላለው የበለጠ አሪፍ ያድርግላችኋል ማለት ነው። እሱ ብትጠቀሙት እመክራችኋለሁ። እና እንግዲህ እንደምትመለከቱት የዛሬው የኮጃ ስዊት ይሄን ይመስላል። እናም እናንተም በቤታችሁ ሞክሩ ትላለሁ። መሰናበቴ በፊት ቢዮ ላይ ቅድም እንደጠቀስኩላችሁ የዩቲዩብ ቻናሌ ሊንክ አለ። እዛ ላይ ገብታችሁ ለማየት ሞክሩ። ቲክቶክ ላይ መለቃችሁን ስራዬን ከወደዳችሁ ዩቲዩብ ላይ ደግሞ የበለጠ አሪፍ ቪዲዮዎች፣ ጠቃሚ የሆኑ ቪዲዮዎችን ሰርቻለሁ። በየጊዜው እየለቀኩ ነው። ነገር ግን ትኩረቴ ቲክቶክ ላይ ስለሆነ ትንሽ ዩቲዩብ እየቀዘቀዘ ነውና እዛ ላይ ገብታችሁ ቪዲዮን በማየት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላለሁ። አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሆኑልኝ። ባይ ባይ።